እንዴ ምን ነው? ቆይ ዛሬ እንደዚህ ሰፈሩ ጭር ያለው እንዴ? የሆነች እንኳን በቃ አይደለም እንዴ? የጠፍቶ ነው? ቆይ ምንድን ነው አንተ ቺኮቹ እያሉ ዙሪያ ጥምጥም የምትሄደው? ሮማን አላገኛትም እንዴ? ማን ሮማን አልሄደው? ምን ያልተጠየቅኩን አቀባጥር። ያው ወዳጅ መጣች። አዴ ባንከሯ አይዳለ። ማን ነበር ስማችሁ? የኔ ነው የሱ ነው የፈለግሽው? እሺ ዴቭን እንደዛ ነው የሚያስበው ማለት ነው። ዘንድሮ ቆይ ማን ሰው ነው የሚታመነው? የኔ ልዕልት አብረን የምንሆንበት ጊዜ በጣም ይናፍቀኛል። አትቸኩል ዴቭ፣ ሁሉም ነገር ቤት ይሆናል። ልክ ነሽ፣ አልቸኩልም የኔ ቆንጆ። በጣም ነው የምወድሽ። ይህንን ግን አትርሺሽ። በቃ ምን ነው ፈልገኝ ነበር? አይ ማለት ያው ከሰው ጋር ስለሆንሽ እንዳረብሽ ብዬ ነው። ችግር የለውም ኪንጎ። ምንድን ነው ንገረኝ። ቅምጥል ምን ሆነች? ባለፈው እና አንቺ ስናወራ ሰምታለች እና ከዛ በኋላ ሙዳ ተረብሿል። እንድታወራ ፈልጌ ነበር። ቆይ እኔ ምን ብዬ ነው የማወራት? ሰይና ስለ አንቺ እንድነግረኝ ነው። አቤት። አንተና እሷ ምን የሚወራ ነገር አላችሁ? አዎ እሱ እንድታስረዳ ፈልጌ ነው። ከሆነ ጥሩ። እኔ አደኝድ። አይ አሁን አይሆንም። አሁን ሙዳ ተረብሿል። ወይ ነገ ወይ ማታ ካልሆነ አትረጋግም። እሺ አሁን ግን መሄድ አለብን። ኔኔኔኔች ደስተኛ ትመስያለሽ። አሉ ምን እሺ ነው? ፊትን ዘብዝፋው አገር ቀረ የምትሄደው ምን ጠፍቶ? አንተ ትቀልዳለህ። እኔ ራሴ ሊፈነዳ ነው። ቤት በኩል እቀልዳለሁ። ይህንን ፊት እያየሁ ቀልዱስ እንዴት ይመጣልኛል? ይልቅና እንሂድ እባክህ። እቺ ልጅ ግን እዚህ ቤት ሁሉ ጊዜ ምን ትሰራለች? ቆይ ከዚህ ቤት አትወጣም እንዴ? ምን እያደረግሽ ነው? ቀልድ አታውቂም እንዴ አንቺ? ልቃቂኝ እንጂ። ምን ማለት ነው? ቆይ እንደዚህ አበስብሰሽኝ ቀልድ ማለት? እሺ አሁን እያሳመምሽኝ ነው። አደይና ዴቭ ከቤት መውጣታቸው በጣም ደስ ብሎታል። ለዴቭ ተመችቶታል። ታሁን አዩኝ እያለ መጨናነቅ ምንም ነገር የለም። አደይ ቤተሰቦች እሺ ባይሉኝስ እንዴት ነው የምሆነው? ምንስ ነው የማረገው? እያለች እንግዲህ ጥያቄ ታነሳበታለች። ዴቭ ደግሞ የመጣው ይመጣል እንጂ እኔ አንቺን ከመቀበልና አንቺን ተመከተል ወዲህ ኋላ አልልም። ይሄው የሊሊ ነገር አታይም ወይ? ሊሊ እኮ ቤተሰቦቹ ስላልፈለጓት ነው ኤላ ትቷት የሄደው ይላል። ኤላ ሌላ ነው፣ እኔ ሌላ ነኝ። አሁን ላይ ምንም የሚያሳስብሽ ነገር የለም ይላታል። እሷ ግን ጭንቀትም ሆኖባታል ሁሉም ነገር። አሁን ላይ ዴቭን መፍራት እንዴት እንዲያሳሰባት የሊሊ ነገር ቢያጋጥመኝስ ብላ ስለፈራኝ ነው ማለት ነው። ቲና ያለውን ነገር ለአሹን ለማስወጣት ነበር ያንን ሴራ ያሴረችው። ነገር ግን ማሚያ ምንም አለመሆኗ ደስ የሚል ነገር ነው። ሚላት ይሄን ያህል ክፋት በአደይ እናት ላይ በፍቅር እናት ላይ ማድረግ የሌለባትን ነገር አድርጋለች። የፍቅር እናትም እንግዲህ ለበላት እንትና ሄሩት በላት ምን የሚያስፈራ ነገር የለውም፣ እኔ ፈልጌልሃለሁ ፈቅጄልሃለሁ እንደፈለክ አርጋ ትትለው በጫጫታቸው መካከል ላይ ሚላት የፍቅር እናት ትመጣለች። የፍቅር እናት ምን ሆናችሁ ነው እንዲህ የምትንጫጩት ስትላቸው እኒህ ናቸው ብላት ትላታለች። በዛን ሰዓት ላይ አንቺ ቆይ ዝም ምን ትሰሪያለሽ? ኢሉ የለችም ምንድነው እዚህ የሚያመላልስሽ እያለች እንትን ትላታለች። ነገር ግን ይሄ ሁሉ እየሆነ ያለው በዴቭን ፍለጋ ነው። ቆይ ተዚህ ቤት ምንድነው የምትፈልጊው? ለምንድነው እስከኛ ከህይወት የማትወጪልን? ትላታለች።
ሄሩት ያለውን እውነታ ለማሚ ነገረቻት። ሄሩት ቆይ አታስመስሉ እናንተ አይደላችሁ ወይ አሹን እንዲመታት ያስደረጋችሁት? እንዴት እዚህ መታችሁ ማስመሰል ትችሉበታላችሁ? ብላ ሄሩት ታፋጥጣችኋለች። ቆይ እናንተ መቼ ነው ማስመሰል እንትን የምትሉት? እናንተ አይደላችሁም እንዴ ከውጭ መጠርታችሁ ህርበላት ብላችሁ በሩን ያስከፍታችሁ? ብላ ሄሩት እያንዳንዳቸው ሚስጥር ትዘረግፍባቸዋለች። ፍቅር እንዴት አንቺ እናት የት እየመጣች መንጣቷን እያወቅሽ አንቺ እንዴት ታደርጊያለሽ? ብላ ሜላትን ገጭጓ ትላለች። ሜላት እኔ ምንም የማውቀው ነገር የለኝም፣ ነገር ግን ሌላ ሰው ከኋላችን እየተከተለን ነበር ብለው ሁለታቸው ይፋጠጣሉ። በሚፋጠጡበት ሰዓት ላይ እንግዲህ አንቺ ቆይ እናቴ መንጣቷን እያወቅሽ ነው ወይ ይህን ሁሉ ሴራ ያሰርሽው? እያለች ሜላትን በጥፊ ትላታለች። ፍቅር የሁለቱም ሴራ እያንዳንዳቸው ተጋለጠባቸው። ቅምጥል እንግዲህ በኪንጎ የተነሳ ሰክራ መታለች። ኪንጎ ለምንድን ነው እንዲህ የሚያሰቃየኝ? እሱ የሚወደው አደይም ብቻ ነው ይላል። ባቡሬ አንቺ ቆይ ለምንድን ነው እሱን የማትታዩ? እሱ የማይወድሽ ከሆነ አንቺ ስለምን አትታዩም? ይላታል። አንተ ባቡሬ ዝም ብለህ ተቀመጥ እኔ ገትተዋለሁ ትልና እንግዲህ እንጀራ መብሊያውን ትለዋለች። እንጀራ መብሊያውን ባለችበት ሰዓት ላይ ሂዶ ቁጭ ነው ያለው። ባቡሬ አንድ ማስጠንቀቂያ ልስጥህ፣ አንተ ቆይ ልጅቷን እንዳትጎዳት ስንት ጊዜ ነው የነገርኩህ? ይላል ባቡሬና ዳይመንድ እንግዲህ ኪንጎ እየተፋጠጡ እንዳለም አደይና ዴቭ በመሀል ላይ ወግ ማድረጋቸውን እንደቀጠሉ በዛን ሰዓት ላይ ሜላት ቀንዝንዟ ትመጣለች። ሜላት በመጣችበት ሰዓት ላይ ቆይ ዴቭ በዚህ ለምንድን ነው የምናሄደው? በዚህ መሄድ እኮ ወደ ቤታችን ነው የምንወስደው። በዛን ሰዓት ላይ ደግሞ ማሚ ካየችን ጥሩ አይደለም፣ በዚህ አንሄድ በመንገድ እንቀይር ብለው ዴቭ መንገድ ካስቀይረዋለች። መንገድ ካስቀየረችው በኋላ ላይ ቲና ትመጣለች። ቲና ተነስታ ዘላ ጥምጥም ስትልበት ቆይ አንቺ ምንድን ነው ልቀቂው ትላታለች። አደይ ለምን ብዬ ነው የምለቀው? ለአንቺ ብዬ አልለቅም እያለች ቲና እንግዲህ ገጭጓ ትላለች። ከዴቭ ጋር ምን ትሰሪያለሽ አንቺ? ዴቭ ምን አትመጥኝም፣ ከዴቭ ራቂ። ዴቭን እኔ ብዙ ነገር አሳልፈናል ከኔና ዴቭ ትላለች። አውቃ እንትና አደይንና ዴቭን ለማለያየት የወሰነችው ውሳኔ ነው ማለት ነው። አደይም ስትስቅና ቆይ እሷ እናንተ ምንድን ነው ግንኙነታቸው ብላ ስጠይቀው ያገናኘችን ሊዱ ናት፣ በሊዱ በኩል ነው ማለሽ እንጂ ምንም የማይመስል ነገር እየቀባጣጠርሽ ሌላ ነገር እንዳለና አብረሽ አታውሪ ይላታል። እንዴ ለምንድን ነው ሌላ ነገር የሌለን ትላለች። አልነገርካትም እንዴ ሚላትን ሌላ ነገር ሳይፈጠር ካጠገቤ ሂጂ ብሎ ይቆጣታል ማለት ነው። አሹ የፍቅርን እናት ይቅርታ ይጠይቃታል። አንተ ምን አጠፋህ? የታዘዝከውን ነው ያደረግከው ትለዋለች። ይሄን ሁሉ እያስደረገች ፍቅርና ሜላት ናቸው። ተኋላ እየተከተለን ሰው አለ ሂድና ስትለኝ ነው ይቅርታ ማሚ በጣም አጥፍቻለሁ ይላል። ሄሩትም እንግዲህ እሱ ምንም ጥፋት የለውም ማሚ፣ ይሄን ሁሉ እያደረጉ የነበሩት ፍቅርና ሜላት ናቸው። ምን እንደፈለጉ ባላቅም ትላለች ሄሩት። አሹም እንግዲህ በጣም ይቅርታ እኔ ምንም የማውቀው ነገር የለኝም፣ ተኋላችን እየተከተለን ሰው አለ ሄድና በለው ሲሉኝ ነው እንደገና አንቺን እየመታሁት፣ በጣም ይቅርታ ይላል። ራሴን ነው እንጂ ሌላ እንኳን አላመመኝም ትለዋለች የፍቅር እናት። የፍቅር እናት አሹ ጥፋተኛ እንዳልሆነ ስላወቀች ነው ይቅርታም እንድታረግለት ያረገችው ማለት ነው። አደይ ስለምንድን ነው የማትመጣው ብሎ ሲጠይቃት አደይ ወደ ራሴ ማሰብ እፈልጋለሁ፣ አሁን ላይ ወደ ቤት መምጣት አልፈልግም ትላለች። እንግዲህ አደይ ለምን እንደሆነ እንደዚህ እያደረገች ያለችው አልገባኝም። ቆይ ለምንድን ነው ወደዚህ ስባት መጣ ትላለች ሄሩት አደይ እንድትመጣ አልፈለገችበት ማንኛው ምክንያቷ ምን ይሆን? ለምንድን ነው ይሄን ያክል አደይን የጠላቻት? አደይን ሁላቸውም አይወዷትም። ዴቭንም ታገኛለች በውጭ ለምን ብላ ወደዚህ ትመጣለች ትላለች። ተይ የማይመስል ወሬ አታውሪ ያለች እንግዲህ የፍቅርም እናት ታይ ትላታለች። እሷ ግን ልትሰማት አልቻለች። ባቡሬ ለምንድን ነው የጠፋኸው? ለምንስ ነው እስካሁን ድረስ የቀረኸው? ትለዋለች። እንዴ ባቡሬ ጋር ፎንቃ ምናምን ቢጤ ይዞሻል እንዴ? አረ ዴቭን ዳይመንድ ነው ፍቅር ብጤ ምናምን ያዘው እያለች እንግዲህ ሞት ትይዝበታለች።
ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።